አሁን የምንገኘው በደጋጎቹ ሀገር ወሎ ነው። ዘንድሮ የምትተክል ሀገር የሚያጸና ትውልድ በሚል ሞቶ ስድስተኛውን ዙር ግሪን ሌጋሲ ጀምረናል። ለገበታ ለትውልድ የምንሰራው ፕሮጀክት የተመረጠው ከምስራቅ ኢትዮጵያ ወሎ ነው፣ ሐይቅ ነው። ይሄው እንደምታዩት የገበታ ለትውልድ ፕሮጀክታችንን በጣም አመርቂ በሆነ የሥራ እንቅስቃሴ ላይ ይገኛል። ያረጋለን ቀንና ሌሊት እንሰራለን። የአመት ፕሮጀክት ነው። በጣም እናመሰግናለን። አልቆ ደግሞ ለማደር ያብቃል። ወጣቶች፣ የከተማ እና አካባቢዋ ነዋሪዎች፣ እዚህ ያላችሁ ሰዎች በሙሉ በጣም መልካም የሚባል ስራ ነው ዛሬ ጀመርነው። መልካም ጅማሮ ፍሬ እንዲያፈራ ክትትል፣ ድጋፍ፣ አመራር ይፈልጋል። የተከልነው መብቀል አለበት። የጀመርነው ስራ ማለቅ አለበት። በሚቀጥለው ስንመጣ የተዋበ ስፍራ ሆኖ ከህዝባችን ጋር መልሰን አንድ የምንገባበት መሆን አለበት። ያ እንዲሆን የእናንተ ጠንካራ ክትትል፣ ድጋፍ እንደሚያስፈልግና አደራ ማለት እፈልጋለሁ። ሰላም ቆዩልን። ሰላም ያቆያችሁ። እንጠይቃችሁ። በዚህ ስፍራ የተገኛችሁ ኢትዮጵያውያን በሙሉ ታሪክ ጠገብ፣ ፍቅር አዘል፣ ስራ ወዳድ፣ ሁሉን አቃፊ ወደ ሆነው የኢትዮጵያዊነት መገለጫ ወደ ሆነው ወደ ሐይቅ ወደ ወሎ እንኳን በሰላም መጣችሁ፣ በሰላም አገናኘን ለማለት እወዳለሁ። ገበታ ለትውልድ የሚጣል አሻራ ነው። የሐይቅ ሪዞርት ዛሬ ላለነው ለኛ ምንም አይደለም። ነገ ሐይቅ ስትለወጥ፣ ትውልድ ሲነሳ፣ ብልጽግናን ሲጎናጸፍ ይህንን ሐውልት እንደ መነሻ ነጥብ ያስታውሰዋል።